ይህ ኢትዮጵያ አደባባይ ይባላል። ቦታውን በቀላሉ ልትገምቱት አትችሉም። ፍንጭ ለመስጠት ያህል አዲስ አበባ አይደለም። አፍሪካና አውሮፓንም ከምርጫቸው አውጧቸው። ላቲን አሜሪካ ሜክሲኮ ሲቲን የምንገኘው። ሜክሲኮ ሲቲ የሜክሲኮ ዋና ከተማ ስትሆን በላቲን አሜሪካ ከሚገኙ ከተሞች ሁሉ ትልቋ ናት። 22 ሚሊዮን ዜጎች ይኖሩባታል። በዚህ ታላቅ ከተማ መሃል ታዲያ እንዲህ የሚል ስም ይነበባል። ኢትዮጵያ ፕላዛ ዴላ ትራንስፓረንሲያ። ይህ ቦታ ከ2009 በፊት ሜትሮ ኢትዮጵያ፣ ከ1954 እስከ 1970ዎቹ ደግሞ ግሎሬታ ዴ ኢትዮጵያ ነበር የሚባለው። የዛሬውን አያድርገውና ሜክሲኮና ኢትዮጵያ ታሪካዊ ወዳጆች ነበሩ፣ ያውም የክፉ ቀን። ምናልባትም አዲስ አበባ ውስጥ እንዴት ሜክሲኮ የሚባል ሰፈር ኖረ የሚል ሐሳብ ሽው ብሎቦት የሚያውቅ ከሆነ ምክንያቱን እንንገራችሁ። ፋሺስት ጣሊያን ኢትዮጵያን ለሁለተኛ ጊዜ በግፍ በወረረበት ወቅት ኢትዮጵያን ደግፈው የፋሺስት ሞሶሎኒን መንግስት ተቃውመው ሊግ ኦፍ ኔሽን በተሰኘው የያኔው የዓለም መንግስታት ድርጅት ፊት ወዳጅነታቸውን ካሳዩን በቁጥር 5 ብቻ ከሆኑት የዓለም ሀገራት አንዷ ሜክሲኮ ነበረች። ክፉ ቀን ካለፈ ከ2 አስርት ዓመታት በኋላ ሜክሲኮ ላሳየችን ታላቅ ወዳጅነት ምስጋና ለማቅረብ በዛውም በኤርትራ ጉዳይ በተባበሩት መንግስታት ድርጅት ፊት ድጋፏን ለኢትዮጵያ እንድትሰጥ ለመጠየቅ አፄ ኃይለ ሥላሴ ወደ ሜክሲኮ አመሩ። ጊዜው እንደ አውሮፓውያን አቆጣጠር 1954 ነበር። ዲፕሎማቲክ ልዑካን ቡድናቸውን ይዘው ሜክሲኮ የተገኙት የኢትዮጵያው ንጉሥ አንድ አደባባይና አንድ ትምህርት ቤት መርቀው እንዲከፍቱ በክብር ተጠየቁ። አፄው መርቀው የከፈቷቸው አደባባይና ትምህርት ቤት ሁለቱም በሀገራችን ኢትዮጵያ ስም ተሰየሙ። ሜክሲኮ ባሳየቻቸው ያልተቋረጠ ወዳጅነት የተገረሙት አፄ ኃይለ ሥላሴ ወደ አገራቸው ሲመለሱ የሜክሲኮን ውለታ መክፈል ስለሚችሉበት መንገድ እያሰላሰሉ ነበር። ሐሳባቸው መሬት ወርዶ እንደ አውሮፓውያን አቆጣጠር ታኅሳስ 21 ቀን 1958 የወቅቱ የአዲስ አበባ ከንቲባ ደጃዝማች ዘውዴ ገብረስላሴ፣ የሜክሲኮ ልዩ መልእክተኛ ሩዶልፍ ኡዲግሊና የአዲስ አበባ ነዋሪዎች በተገኙበት ቀድሞ ማይጨው አደባባይ ይባል የነበረው ቦታ ሜክሲኮ አደባባይ ተብሎ ተሰየመ። በዚህም በአዲስ አበባ ሜክሲኮ፣ በሜክሲኮ ሲቲም ኢትዮጵያ የሚባሉ አደባባዮች ተፈጠሩ። በኢትዮጵያ የሜክሲኮ የባህል ማዕከል ተከፍቶ በፈረንጆቹ እስከ 1970ዎቹ ድረስ አገልግሎት ይሰጥም ነበር። ሆኖም ደርግ አገሪቱን ሲቆጣጠር የሁለቱ አገራት ግንኙነት መቀዛቀዝ ጀመረ። በኢትዮጵያ የሚገኘው የሜክሲኮ የባህል ማዕከልም ተዘጋ። በዛው ሰሞን በሜክሲኮ ሲቲ የሚገኘው ግሎሬታ ዴ ኢትዮጵያ ወይም ኢትዮጵያ አደባባይ ለባቡር ግንባታ ሲባል ፈረሰ።